ደህና ነኝ እስኪ ተመልከጂ እሱማ ወለሊ ደህና ነሽ እኮ ግን ደግሞ ስትንቀሳቀሽ ነው የሚያምሽ ትንሽ ረፍት አድርጊና በኋላ አብረን እንሄዳለን አይ ሩታ መሄድ አለብኝ ለሊ ይኸውልሽ እባክሽን ትንሽ ረፍት አድርጊና አብረን እንሄዳለን በኋላ አይ ሩታ ለቀቂኝ እባክሽን ለሊ እኔ ምንሽ ነገር መሄድ አለብኝ ለሊ ምንድነው የምነግርሽ ነገር የማሰሚኝ እባክሽን ትንሽ ረፍት አድርጊ እንደው ባንድ በመወዳት ባለችኝ እናቴ በምይት ምጣብኝ አይ ፍቅር እንደው በማይጠየቅ ነገር በማይመጣ ነገር መጣችብኝ ማን ነው መጣው ወይ መጣው እሺ አሹ ጊዜ የለኝም ባክ የቺን ጊዜ ማጠይቀ ሰዓት ስንት ነው ብዬሻለሁ እሺ ወንድም ይወስዳል አላው በዚህ ሰዓት ተፍቅር መኝታ ቤት ደባልነት ይዞ በመኖር ላይ ይገኛል እንዴ ብሎ መኝታ ቤት ገባ እማየለችም እንዴ እሱን እኔ ምን አውቃለሁ ግቢና ጠይቂ አሹ እማየኔን ካየችኝ ትናደዳለች አንተ ግባና ጥራልኝ ታዲያ እኔ ምን አገባኝ ይሁልሽ ይሄንን ራሱ ፍቅር በሚይ ስለለመነችኝ ነው ዝም ያልኩት እንጂ ጉዷን ዘርግፌ ህተይፊን ነበር ማጋለጣ ወንድሜ ወደ ፈደኝ ነው ወንድሜ ላስወጣው ነው ኧረ እባክሽ ለአንቺ ራሱ ማን ፈቀደልሽና ነው መገቢው ደግሞ ደህና ወንድም እንዳለሱ አሹ እባክህ ስራ ጥጌ ነው የመጣሁት ምንም ጊዜ የለኝም እያልኩ ነው ወይ አንተ አስወጣው ወይ እኔን አስገባኝ እንግዲያውስ አንድ ነገር ልንገርሽ አንቺም አገቢም እሱንም አላስወጣውም አለቀ ለምን እኔ ስለፈለኩ እንደውም አንድ ነገር ልንገርሽ እትዬን አስፈቅጄ መቀበጣው እትዬ አይ ዛሬማ ጭራሽ ረሃብ ራሱ አፍ አውጥቶ እኔን ሊበላኝ ነው ምን ተሻለኝ ቆይ እንደው እያስመሰልኩ እዛ ሽማግሌ ጋር ጠጋ ብዬ ጊዜውን ላሳልፈው ይሆን አይ እሱም እኮ ሲርበው ይመጣታል ይመለሳታል ብሏል እንዲህ መጫወቻ ያደረገኝ ተመልሼም አልሄዳትም በፍጹም አዎ አለልኝ ብርሃኑ እንካይነን አለልኝ ምንድነው እሱ ባይ መስፍን ነው ደውሎ ላለልኝ ሰጅለት ምግብ ከቤት ብሎኝ ነው አይ መስፍኔ እዛም ሆኖ መቼም የኔ ነገር አይሆንለት የተባረከ ሰው እንዴት ጠኔ ገርፎኝ ነበር መሰለሽ ብርሃኑ በቃ ስጨርስ ሆናሽ ብርሃን ደግሞ ነይ እንጂ ቁጭ ብለን እያወጋን እንብላ አይ ልሂድ እህቴ ደግሞ እየመጣች ነው መቼ አደይ መጣች እንዴ አዎ እየመጣች ነው አምራና በፈቃዷ እዚህ ቀይ ድረስ መጣች አደይ ምን ነው ዝም አልሽ እኔ እኮ ያኔ ለሷ ብሎ እዚህ ድረስ መጥቶ አሳሩን ሲያይ እንደሚያፈቅራት ቀልቤ ነግሮኝ ነበር ዴቭን ታውቀዋለህ እንዴ እዛ ከተማ ለአደይ ብሎ መከራውን ሲበላ እኮ ተመልክቼዋለሁ አይደል ኋላሳ ምን ነው ደስተኛ አይደለሽም እንዴ አረ ደስ ብሎኛል እህቴም አይደለች አይ ብርሃን እኔ አንቺን መቻጣሁሽ ሰማሽ ወይ አንቺ ገና በዚህ ቀይ ሰርግ አለ ሲባል እግርሽ መች ያዝና አንቺ ሮማንና ሄለን በጭብጨባ በጭፈራ ስታቀልጡት አይደለም እንደማቃችሁ ምን ነው አሁን ለህት ሲሆን ከበሩ አልመታም ማለት አለልኝ የማይመለከት ነገር አጣይቀኝ እሺ ለነገሩ ምን ታረጊ አንድ ጓደኛሽ ሄለን ነበረች እሷ ጥላሽ ከተማ ገባች ጓደኝነት እንዴ ነው እሱ ነው ሆድ የሚያስብስሽ የሚያስከፋሽ የሚያሰክዝሽ አይሁን
አረ ባቡሬ ተረጋጋ፣ በችኮሌውን ነገር እንዳትሆን። ክፈተው አንተ ውሻ። እሺ ቆይ የማን ቤት ነው? የገጀራው ቤት ነው። ማን ነው ገጀራው? ለሊ እንዳግታት ያወራኝ ሰውዬ ነው። የለሊ አክስት ጉዳይ አስፈጻሚ ነው። ይኸውልህ ቤት ውስጥ ቢሆን ኖሮ እስካሁን ይከፍትልን ነበር። በቃ ተረጋጋ። ቤት ውስጥ ባይኖር ነው። አውቀናል፣ ትንሽ እንጠብቀው። ይኸውልህ ባቡሬ አውቃለሁ እናት ነች፣ ግን በቃ በችኮላ ምንም የሚሆን ነገር የለም። ቀስ ብለህ ተረጋጋና በጥሙና ብናስብ ነው የሚሻለው። ዳይመንድ እማስብበት ጊዜ የለኝም። እናትህን እገላታለሁ እያለኝ እኮ ነው። ልጁ ደግሞ የሰይጣን ቁራጭ ነው፣ ያደርገዋል። በዚህ ከቀጠሉ ነገሮች ከባድ ነው። ቆይ ይሄ ሁሉ ለሊ ለማግኘት ነው? ቆይ በፍርድ ቤት ጨርሰው አይደል እንዴ? ቆይ ቢሆንም የለሊ አክስት ለሊ መበቀል ትፈልጋለች። የለሊ አክስት በጣም መጥፎ ሰው ነች። ለገዛ ልጇ ራሱ የምትመለስ አይመስልም። ፍቅር ብቻዬን ነኝ እትዬ፣ የሉም ነው ክፈችልኝ። ሄሎ አንተ ያማል ልታወራ ስም በይ። የስራ ስልክ ወይ ገጀራው ወዴት ጠፋለሁ ብለክ ነው? አንተም እኮ ደውላለሁ ብለህ ጠፋ። እኔ የምልህ ግን ሴትዮዋን ምን አረካት? አንተ ነፍስ አይማርም። እሺ አይ እኔ አልፈልግም፣ አታነካከኝ። ያልገባኝም ምን ማድረግ ነው? ሴትዮዋን መጠበቅ ብቻ ነው? ሌላ ነገር ማታዘኝ ከሆነ እመጣለሁ፣ አያሳስብ። መቼ? አሁን? በቃሽ፣ መጣሁ። የኔ ትንሽ ልዕልት ሊሄድብሽ ነው። በቃ ጥርግ በል ተመልሰ፣ ግን እዚህ ቤት እንዳላይ። እሺ አታስቢ፣ ልትገላገይ ነው። በቃ አልመጣም። ተረጋጋ እንጂ። እኔ ውጪ ማን እንዳለ አጣርቼ ልምጣ። እሺ እስካሁን አላችሁ? ሮማን እባክሽ እርጅኝ። እማዬ የት ናት? ሳሎን። እሺ አሁን ሂጂና እሹን ጥሪው። ዳኒ ግድ ከዚህ ቤት መውጣት አለበት። ተባበሪኝ። ውለታሽን መቼም ማረሰው። ኧረ ልተባበርሽ? አዎ ተባበሪያት። ምንድነው? ቆይ ለምኑኛ በዛሽ? እትዬ ምን ልትሆኚ ነው? እትዬ መተው ጉዳችሁን እንዳያዩት ነው። አንቺ በጥፊ እንዳላጮልሽሽ ከየት ነው ያመጣኋት? ደሞች የምትረጂኝ ከሆነ ተረጂኝ፣ አይ ካልሽ ደግሞ አትቀባጥሪ። አሁን ቀጥ ብለሽ ውጪ። እሺ አንቺ ለምንድን ነው ዝም ብለሽ የምትልቂያት? ሄዳ ብትናገርስ? ዳኒ ተረጋጋ። ሳሎን ምን እየሰሩ እንደሆነ አይቼ ልምጣ። እንዳትወጣ። እሺ ዶክተሩ ምን አለሽ? እንሂድ እንደ ሆስፒታል? አይ ዶክተሩ እዚሁ አካባቢ ነኝ፣ በዛው ይሻለው ብሎኛል። እንዴ ላሊ የግል ዶክተር አለሽ እንዴ? ኧረ ኬት መጥቶ ሩታ፣ ያው ዶክተሩ መሜን ስለሚረዳው እዛ ድረስ እኔ ከመሄድ እሱ እዚህ አካባቢ ስለሆነ እግረ መንገድ ልምጣ ብሎ ነው። እሱማው እሻው ምን ላድርግልሽ? ካላስቸገርኩሽ ሩታ፣ እስኪ ቤቱን አጽጁ። በጣም ተዝረክርኳል እኮ። እንዲያው ሰው ቢመጣ የሴት ቤት እራሱ አይመስልም። እኔ ይህንን ቤት? አዎ አንቺ ግን ከደበረሽ ችግር የለውም፣ እኔ ያጸዳዋለሁ። እንዴ ለሊ ምን ነክቶሻል? አትነሽ፣ ረፍት አድርጊ እንጂ። እኔ እኮ ካንቺ ይሻላለሁ፣ ሁሉንም ስራ ነው እሰራዋለሁ። ስራ እንደማትችይ እኮ ትዝ ሲለኝ ጊዜ ያልኩሽ ነገር እንደሚያስጠላሽ ገብቶኝ ነው። ችግር የለውም ለሊ።
እዚህ ምን ሰራለህ? አልሄደች እንዴ? ወዴት? ገጠር ሄዳለሁ አላለችም እንዴ? ጭራሽ ተሰናብታን ሄደችው። ቆይ ለምንድን ነው ስትከታተላት ነበር? ይቅርታ፣ ከአንተ ጋር መጥፎ ነገር መነጋገር አልፈልግም። እያወራሁ ነው። ለምንድን ነው ሚስቴን የምትከታተላት? ቆይ ለምን በራሷ አትተማመንም? ለምን ፈራ? ያው እርግጥ ነው አደይ ቆንጆ ነች። እንኳን ሆነች። እሺ ቆይ አንተ ምንድን ነው ችግር? ለምንድን ነው ሚስቴን የምትከታተላት? ሰማኛለህ? ከዚህ በኋላ አደይ አጠገብ እንዳላይ እያልኩ። አልገባኝም። ቆይ ምን እንዳደርግ ነው የፈለግከው? ጤነኛ ነህ አንተ? እዚህ ድረስ ምን ፈልገህ መጣ? አንተ አይመለከትህም። ስለ እኔ ምንነትና ማንነት አንተን አይመለከትህም። በፍጹም እንደዚህ ልታናግረኝ አትችልም። ስራዬን ከመስራት ውጭ ደግሞ ምንም ያደረግኩት ነገር የለም። ምን ፈልገህ ነው አደይ ብለህ ጠየቀኝ? ሲጀመር ከሚስቴ ጋር በዛ ልክ መቀራረቡ ለምን አስፈልገ? አንተ ሰውዬ ጆሮ አይሰማም እንዴ? ነገርኩህ እኮ እኔና አደይ ምንም ነገር የለም። የምታምነኝ ከሆነ እመነኝ። አይ የምትል ከሆነ ግን ቀልብህ የምታምን ከሆነ እኔ ምንም ነገር እንዳትለኝ። ገባኝ። ለሊም ይሄን ነገር እየደገፈች ነው። የምትወዳትና የምታፈቅራትን ልጅ ነገ አገባታለሁ ብለህ የምታስባትን ልጅ እንዴት ነው ቆይ በሙሉ ልብ ማታምናት? ቆይ እንዴት ነው እሺ ነገ ተጋብታችሁ የምትኖሩት? ሰማኛለህ? አይመለከትህም። ከዚህ በኋላ አደይ አጠገብ ቀርቶ እኔ አካባቢ ላይ እንዳላይ። እሺ እያወራኸኝ ያለሁ በጤና አይመስለኝም። ወይ ተናደሃል ወይ ነገር ሆነሃል። ግን ሰማኛለህ? ድጋሚ ይሄን ነገር እንዳትደግሙ። ወይኔ ጉዴ! ደግሞ አንቺ ማን ነሽ? ወይኔ በጣም ይቅርታ። ቆይ ምን አይነት ቀን ነው? ምንድነው ዛሬ እያጋጠመኝ ያለው? ወይኔ በማሚ ሞት ይቅርታ። በጣም አውቀሽ ነው እንዴ? አውቄ እንዴት እንደዚህ አይነት ነገር አደርጋለሁ? ስለዚህ በቃ ተረጋጊ፣ ያጋጥማል። ለምን ወደ ቤት አትገባ? ታጠብና ልብስ ትቀይራለህ። ግን እከስሻለሁ። እንዴ ምን አጠፋው እንዴ? እንደዚህ አድርግሽ? ለዚህ ስራሽ ነው። አውቄ እኮ አይደለም፣ ይቅርታ አልኳ። ከይቅርታ በላይ ምን አለ? ምንም የለም። ስለዚህ ልብስን ከፈለክ አጥብልካለሁ። እዚህ ግቢ ነሽ? አይ እኔ እዚህ አልኖርም። እሺ ለሊ ያለች? አለች። ላይን ታውቃታለህ? አዎ አውቃታለሁ። ግን አሁን አለች? አለች። አዎ። እሺ እዩኤል እባላለሁ። አውቀሽ ስላላደረግሽው ብናደድም ይቅር ብዬሻለሁ። እዩኤል እትዬ። ወይ ሮሚ፣ ፍቅር መኝታ ቤት ውስጥ ሰው አለ። ማ? የቤዛ ወንድ። የምርሽ ነው? ፍቅር ፍቅር! መኝታ ቤትሽ ውስጥ ማን ነው ያለው? እትዬ እኔ አይቼዋለሁ። መኝታ ቤቷ ውስጥ ሰው አለ። ሮማን፣ እውነት ነው ፍቅር? ኧረ እማዬ በጭራሽ አውቃ ነው። ካላመኑኝ ሄዶ ማየት ይችላሉ። እትዬ ፍቅር፣ ይሄ የመጨረሻዬ ነው። እማዬ ቆይ እኔን አታምኚኝም? አላምንሽም። ቆይ እንዴት ብትንቂኝ ነው እየጎተሽ እዚህ ድረስ የምታመጪው? ጭራሽ መኝታ ቤትሽ? እኔ ማንንም አላመጣሁም እማዬ። ሮማን ለምን እንደዚህ እንዳለች አልገባኝም። በቃኝ ፍቅር፣ እኔ ያንቺ ነገር ሰልችቶኛል። አሁን ልብስሽን ሰብስቢ፣ ሻንጣሽ ውስጥ አድርጊ፣ ወደ አያትሽ ነው መልክሽ። እንዴ እማዬ? አዎ በቃ ፍቅር፣ ከዚህ በላይ እኔ አንቺን አልችልሽም። ቆይ እማዬ ለምን አታምኚኝም? ምንም ነገር አላምንሽም። እህትዬ። አቤት አሹ። ቤዛ ደጅ ቆማለች። ላስገባት ወይስ? እሷ ደግሞ ምንድን ነው የምትሰራው? እኔ ምን አውቄ። እሺ አስገባት። ነይ ፍቅር፣ ነይ ሂጂ፣ ነይ ቶሎ። አንተ ቆይ ለምንድን ነው ዝም ያልኳሽ? ታዲያ ምን ላድርግ ሮማኒ? ስለ ዳኒና ስለ ፍቅር ነው። እትዬ እኮ በኋላ እኛ ሳንነግራቸው ገብቶ ቢያዩ ሁሉም ነገር ባንተ ነው የሚሳበው። ታዲያ እኔ እሱን ፈርቻ አይደል እንዴ? ቆይ ቤት በኩል አድርጎ ገባ። እኔ እንጃ፣ እኔ ምንም አላውቅም። ብቻውን ለእትዬ ነግሬያቸዋለሁ። ሮማኒ ደግሞ ምን ሆንሻል እንዴ? እኔንም አብረሽ ልታስወቅሽኝ ነው እንዴ እንደዚህ ማድረግሽ? ያንተን አላሰብኩትም ነበራሹ፣ ግን እውነቱን መናገር ነው የሚሻለው። በቃ እኔም አንተም ሲገባ ላየ ነው። እትዬ መቻምኑና ሮማኒ እንዶ ያልታደልኩ ለመከራ የተፈጠርኩ። አታስብ፣ እኔ ያስረዳችኋለሁ። እሺ በምዬ ብላ ባትለምነኝ ኖሮ ይቺን ጉድ መች ሰማትና። በድጋሚ ስህተት መስራት የለብህም አሹ። በቃ አንተ ሂድ። እኔ ለትዬ ሁሉ ነገር ነግራችኋለሁ። አሹ አሹ፣ አንተ ደግሞ እዚህ ምን ታደርጋለህ? አሹ የለም ነይ ቶሎ በይ። እንሂድ። እኔማ ፍቅርን ላሰማመጣት ነበረ። እሱ ደግሞ ለምን አስፈልገ? ረሳሽው እንዴ? ፍቅርን እኮ ለምንሰራው ስራ ታስፈልገናለሽ አልሽው ራስሽ ነሽ። ገባኝ። እና ለሱ ሲባል መኝታ ቤቷ ድረስ ይገባው። ታዲያ ሌላ ምን ጉዳይ አለኝ?
ደግሞ ሳሎን አሉን እናቷ ታገኘኛለች። እንዴት በድጋሚ ስተት ትሰራለህ? ቆይ ስትወጣ አታገኛትም? መቼ ትወጣለሽ ባክሽ? እናቷ በር ዘግታባት ነበር። እና አንተ ምን ቤት ነህ? ለምን አርፋ አትቀመጥም? ቆይ ምን ያንቀለቅልሃል? ምንድነው ችግር? ውይ እህቴ ዝም ብለሽ አትጨቃጨቂ። አሁን እኮ ዳኒ ሳይሆን የቤዛ ወንድም ተብዬ ነው የምወቀሰው። ቆይ ምን ሆነሃል? ቆይ ለስምሽ ተጨነቅሽ? እማዬ የባሰ ነው የምጠላኝ። እንዴ ትጥላሻ? ምን አስጨነቀሽ አንቺ? ከፍቅር እናት ደግሞ ምን ጉዳይ አለሽ? አሁን ወሬውን ተውና ይሄን አበበ ጉዳይ እንዴት አደረክ? አልሄድኩም። ለምን? የአበበ የሌለ ጓ ምናምን አላለብኝም እንዳትመጣ ምናምን እያለ ነው። ታዲያ አትምጣ ስለተባልክ ነው የቀረው? ቆይ ታዲያ እኔ ያለሽ ይሰማኛል? ደነዝ ነህ። እሺ እኔ ስንቴ ነው አትምጪ እየተባልኩ ሄድኩት? እንዴ ወድጄ ይመስልሃል እንደዛ እየተባልኩ ሄደው? የምንፈልገውን ነገር እስክናገኝ ብዬ እንጂ። ተያቸው በቃ። እኔም ደግሞ ስራ ተደውሎልኛል። ምን አይነት ስራ? ገጀራው ነው የደወለው። ጥሩ ግን ራስን የጠበቅ ስራ ደግሞ አሪፍ ገንዘብ ተቀበል። ሁሌ እሱ እንዳለ አትስራ። እሺ ደግሞ ትሰማኛለህ? ድጋሚ ወደዚህ ቤት ተመልሰን እንዳትመጣ። አሁን አላማችንን መርሳት የለብንም። ፍቅርም እናቷ ምንም አይጠቅሙንም። እሺ ገብቶኛል እህቴ። ለማንኛውም ራስን ጠብቅ። እሱ ልጅ የሚሰራው ነገር በጣም ከባድ ነው። አያሳስብሽ ዳኒ። ስልክን አታጥፋ። ሰው ይጨነቃል ብለህ አስብ። እሺ አረ አንቺ ለእኔ ተጨንቀሽ ማለት ነው። እየቀለድኩ አይደለም ዳኒ። ደወለ በቃ እኔ ልሂድ። በጣም ቆይቻለሁ። ቻው ቻው። ምኑን ጥሎሽ ነው የጣልክብኝ ጌታዬ? ኧረ እኔስ አሁንስ ግራ ገባኝ። የእነዚህን ልጆች ነገር ምንድን ነው የማደርገው? ውይ አደይ መጣሽልኝ ልጄ፣ መጣሽልኝ። አደይ ናፍቀሽኝ ነበር። እኔም በጣም ናፍቀሽኛል እናቴ። ደህና ነሽ? ብርሃንስ እንድትቀበልሽ ልኪያት ነበር። አላገኘሻትም እንዴ? ኧረ አልመጣችም። ወዴት ሄደች? ተቀበያት ብዬ ብልካት ሌላ ዙረቷን ሄደች። በይ እናቴ ከመንገድ ነው የመጣሽው፣ ደክሞሻል። ነይ እንግባ። እንዴ አንተ ምን ሆነ? ኧረ ቀስ በል እንዳትወር። ምን ሆነሃል? ምን አደይ መጣች ጋሼ። እናቷ ቤት ገብታለች። ልጅ መጣች? አዎ እቄው ማማ ላይ ሆኜ እቄውን በምቃኝበት ጊዜ አደይን አየኋት እናቷ ቤት ስትገባ። እስኪ ጀምረኝ። ይኸው የምላትን በትክክል እየሰማች ነው ማለት ነው። በልበል ጫን ሂድ። ወዴት ጋሼ? ይኸውልህ ትሄድና አባትሽ ናፍቆሻል አይኗን ይኸው ብሏል ብለህ እናቷ ሳትመክራት ይዛልና በሰላም ነይ ስላት እምቢ ካለች አስገድጄ ላምጣት? የምን ማስገደድ ነው? አባትሽ ናፍቆሻል አይኗን ልይ ብሏል ብለህ አታላህ ባብለህ ይዛትና እንደ ጫፏ እንዳትነካል ወርቄን ልጄ እንዳትነካ። እሺ እሺ ጋሼ እሺ እሺ። በል ቶሎ ቶሎ በል። ይኸውልህ እናቷ ኧረ ቀስ በል ደግሞ ይሄ እናቷ ሳትመክራት ቀስ ብለህ አባብለህ ይዛታ። ቶሎ በል ሰንካላ ኖር። ምን ልከው ነው ይህን ውስጥ አሰበ? ናውዲ ምን ነው? ልጄ መጣች። አደይ መጣች? አዎ መጣለች። አንተ አጎት እንደመሆንህ መጠን አሁን አርጋ አልኩን ሁሉ ታረጋለህ። ምን አስጨነቀ ጋሼ? አንዱ ፍሪዳ ነው ይችላል። አሁን ያው መሬቱን እያስማማው ነው። እሱን ሸጬ አንድ በሬ ጥላለሁ። እሱማ ግዴታ ነው። ምን አስወራ በወር ነው ብያዝ። ታዲያ ሌላ ምን ላድርግ? ለሰዎቹ ንገራቸው አንድ ነገር እንዳይቀር ሁሉም ይዘጋጅ ባስቸኳይ። እሺ እሱ ግድ የለም። ልጅቷ እንኳን በሰላም እጇ እዚህ ረገጠ። ሌላውን ሁሉ ለኔ ተወው፣ እንደሚሆን አደርገዋለሁ። እኔ ምስቲ ልጅ ላዋራት። አይ ግድ የለም እናቆየው። ደግሞ ልጅቷ በርግጋ ጠፍታ እንዳትሄድ በልሽ። አደየኔ አበባ ታዲያ አሁን እናቷ ቤት ነው ያለችው? አዎ ትመጣለች። እንኳን ለልዑል ለንጉስም ሲያንሳት ነው። እንዴት ቆንጅታለች መሰለ። ስታድግማ ውበቷ መጣ። አቤት አቤት ብታያት እኮ እኔ ልጅ ሆና። ታዲያ ያንተን ልጅ የሚያህል ማን አለ? የዛ የኩራባቸው ልጆችም ዝም ብሎ ቀሩ ተንዘላዝለው። ያንተ ልጆች ናቸው ዘር የሚያስቀጥሉ። አሁንማ ስታድግ አንተ ውበቷ ሁሉ ፈካ። የኔ ልጅ ሆና ታስከብረኛለች። አሁን ለልት እኮ ነው ፈስ ቆይ እሺ፣ የት ሄደ? እኔ ምን አውቃለሁ። ብቻ አንቺ ተረጋጊ። ሄሎ ዳይመንድ፣
ከቅምጥል ጋር ነኝ። የት ናችሁ? አልገባውም። አስፈቅጄ ወጥቼ ነው። እሺ በቃ መጣን። ምን አለክ? ማዘሯ አልተገኘችም። ለሊ ሴት ናት። እሷማ ታማለች። ምን አይነት ፈተና ነው በፈጣሪ። የምር ግን ካገኘዋቸው አልፋታቸው። ቆይ እንዴት ቢያስቡ ነው ማዘሯን? ቅምጥል ተረጋጊ፣ ትገኛለች በቃ። ቆይ ምን አይነት ልብ ቢኖራቸው ነው በፈጣሪ? እንዴት እናት ይዘው ያሰቃያሉ? ምንድነው የሚያስደስታቸው? ከሷ ምንድነው የሚያገኙት? ምን አይነት የጭካኔ ልብ ነው? ፍላጎታቸውን ግልጽ አልሆነልኝም። ቆይ የሚቀየር ነገር በሌለበት እንደዚህ ማድረጋቸው ምንድነው ጥቅሙ? ኪንጎ የገቡበት ገብቼ ማግኘት አለብኝ። እሺ በቃ እኔ እንሂድ። ቤዛ ሀይ፣ እንዴት ናችሁ? ምን እያደረግሽ ነው? ስለ ማዘሯ የምታውቂው ነገር አለ? ማናት ማዘሯ? የማን ማዘር ናት? ቤዛ አታስመስይ። እኔ ምንም ማውቀው ነገር የለም ቅምጥል። እኔ ለራሴ በስራ ቢዚ ነኝ። ምንም ማውቀው ነገር የለም። እርግጠኛ ነሽ? አዎ እርግጠኛ ነኝ። እንደውም ካላምንሽ ነኝ እንሂድ። እኔ እንዳንቺ ስራ ፈት አይደለሁም። እሺ ካንቺ ጋር ስትዞር የምገኘው። ቤዛ ግን ተሳስቼ አንድ ነገር ልስማና አንላቀቃትም። እሺ አሁን ቀጥ ብለሽ እቺ ቆይ ግን ቤዛ እንዴት ጠረጠርሻት? ስለ ለሊ ከቤዛ በላይ የሚያውቅ ሰው ይኖራል? ምንም ቢሆን እኮ አብረው ተምረዋል። ስለ እሷም ስለ ቤተሰቦቿም በደንብ አድርጋ ጠንቅቃ ታውቃለች። በቃ አንቺ ተረጋጊ፣ ነይ እንሂድ። ለሊ አሁንም ራስሽ ጋር የሚሰማሽ ስሜት አለ? አዎ ዶክተር፣ ትንሽ ይሰማኛል። ለሊ በጣም በተደጋጋሚ ነግሬሻለሁ፣ ራስሽን መንከባከብ አለብሽ። ከህክምና በኋላ በቂ ረፍት ማድረግ አለብሽ ብዬ ነግሬሻለሁ። እንደዛ ካላደረግሽ የማዞር ስሜቱ አሁንም ሊኖር ይችላል። እሺ ዶክተር። እሺ እንድትይኝ አይደለም ለሊ፣ በዚህ ልክ ግድ የለሽ የምትሆኚ ከሆነ እኔ ኃላፊነቱን አልወስድም። ስንት ነገር ተነጋግረን፣ ቆይ እንዴት በዚህ ልክ ግድ የለሽ ትሆኛለሽ? በጣም ይቅርታ፣ እኔ እኮ እዚህ ቁጭ ብዬ መረጋጋት ስላልቻልኩ ነው። ቆይ ምን ተፈጠረ? ግዴታ ዲ መኖር አለባት? አይ እንደዛ እንኳን አይደለም ለሊ፣ ሁሉም ነገር አንቺ ደህና ከሆንሽ በኋላ ይደርሳል። ለሊ፣ እዚህ ወንድ ሸሚዝ አለ እንዴ? ምን ነው? ለምንሽ ነው? አይ እዩዬ ሸሚዙን ከላይ እንዲቀይር ብዬ ነው። አይ አትቸገሪ ሩታ፣ ለእኔ ችግር የለውም። እርግጠኛ ነህ? ምን ነው እንዳልከስሽ ፈራሽ እንዴ? በቃ ለማንኛውም ለሊ የኔ ልጅ ራስሽን ተንከባከቢ። በአንቺ መዘናጋት በሽታው ከፍተኛ ደረጃ ከደረሰ አማራጭ ላይኖረን ይችላል። እሺ ዶክተር። ካሁን በኋላ ባዴ ቦታ አንቺ ተንከባከበኝ ስለተባልኩኝ ከዚህ በኋላ የምትረሳው ነገር ካለ ለኔ መናገር ትችላለህ። እሺ በቃ በሉ እኔ ልሂድ። ዶክተር ልሸኝክ? አይ አያስፈልግም። እሺ ዶክተር አመሰግናለሁ። በይ በቃ ለሊ እኔ ልሂድ። አዲስ ነገር ካለ መደወል እንዳትረሽ እና ደግሞ ሐኪም ቤት ያለሽን ቀጠሮ እንዳትረሽ። ቻው። እሺ እኔ የምልሽ ለሊ። ምን ዶክተር? አዴ በሰላም ገባች እንዴ? አዎ በሰላም ገብታለች። እሺ በቃ ሰላም በይልኝ። እሺ ዶክተር። ማን ነው? ዶክተር ነው ሩታ። ዶክተር ብቻ ማለትማ ከዚህ በፊት ትተዋወቃላችሁ ወይ? አይ ከቤኪ ጋር ይተዋወቃሉ። ከኔ ጋር እንኳን በቅርብ ነው የተዋወቅ ነው። ብቻ ምን አልፋሽ በጣም ጥሩ ዶክተር። በጣም ጥሩ ዶክተር ነው። እኔ የምልሽ የት ነው የሚሰራው? ሁለቱም ጋር ይሰራል። እዚህ ላይም ታችም ያለው ሆስፒታል ይሰራል። ወይኔ ጉዴ! ደግሞ አንቺ ማን ነሽ? ወይኔ በጣም ይቅርታ። ቆይ ምን አይነት ቀን ነው? ምንድነው ዛሬ እያጋጠመኛለሁ? ወይኔ በማሚ ሞት ይቅርታ። በጣም አውቀሽ ነው እንዴ? አውቄ እንዴት እንደዚህ አይነት ነገር አደርጋለሁ? ስለዚህ በቃ ተረጋጊ፣ ያጋጥማል። ለምን ወደ ቤት አትገባም? ታጠብና ልብስ ትቀይራለህ። ግን እከስሻለሁ። እንዴ ምን አጠፋው እንዴ? እንደዚህ አድርግሽ? ለዚህ ስራሽ ነው። አውቄ እኮ አይደለም፣ ይቅርታ አልኳ። ምንድነው ሩታ? ምንም። ቤኪ ስልክ አያነሳም። በቃ አንቺ አትጨነቂ እሺ፣ በኋላ ሄደን እናገኘዋለን። አዎ ሩታ፣ ያለበለዚያ መሞቴ ነው። በጣም እያዞረኝ ነው። አይዞሽ። የት አለ? እማዬ ሮማን አውቃ ነው። ለምንድን ነው እኔን የማታምኚኝ? ቆይ እዚህ ቤት ምን እየተካሄደ ነው? ሮማን! ሮማን! አቤት። ምንድን ነበር ያልሽ? እንዴ የት ሄደ? ቆይ አንቺ እናቴን እያታለልሻት ነው? ቆይ እናንተ ችግራችሁ ምንድን ነው? ምን እያደረጋችሁ ነው? እዚህ ቤት ምን እየተካሄደ ነው? ቆይ እኔ መጫወቻ ነኝ እንዴ? እትዬ በእርግጠኝነት ወጥቶ ይሆናል እንጂ እዚህ ነበር። ጥሩ ሂጃሹን ጥሩ። ቆይ እማዬ ለምን እኔን አታምኚኝም? እነሱ እኮ አውቀው ነው። ሲጀመር አንቺ ነሽ ጥፋተኛ። ከሁለቱ ጋር የተፎካከርሽ፣ ካሹም ከሮማንም ጋር የተፎካከርሽ አንቺ ነሽ ጥፋተኛ። ኧረ እኔ አልተፎካከርኩም እማዬ። እራሷ ናት ከመሬት ተነስታ እንደዚህ የምትለው። አቤት አቤት። እዚህ አሹ፣ እዚህ ማን ገብቶ ነበር? የት? እዚህ መኝታ ክፍል ማን ገብቶ ነበር? እንጃ እትዬ፣
እኔ ተበር እንጂ ተውስጥ የሚተናወነውን ነገር በምን አውቄ? ማን ገብቶ ነበር? ማንም እትዬ። የምርህን ነው? እሺ ምን አውቃለሁ እትዬ። እኔ ተበሮኝ ሌላ ማይታወቅ ሰው አላስገባው። እሺ አሁንስ ማን ወጣ? ኧረ ማንም እትዬ። ይልቅ ቤዛ ከቆመችበት የለችም፣ ወደ ቤቷ ተመልሳለች። እሺ አሹና ሮማን ሳሎን ጠብቁኝ። ምን ነው እትዬ? አልሰማኝም? አሹ ሳሎን ጠብቁኝ። ፍቅር እየተፈጠረ ያለው ነገር ምንድነው? አላውቅም እማዬ። እነሱ ለምን እኔ ላይ እንደዚህ እንደሚሆኑ አላውቅም። ታይ ፍቅር፣ ብዙ ጊዜ ደጋግሜ ታይ ብዬሻለሁ። አንድ ቀን ተስፋ የቆረጥኩ ቀን ግን ልጄ ናት ብዬ አልምርሽም። የማደርገው እኔ ነኝ የማውቀው። ለምን አታምኝም እማዬ? እኔ ለራሴ እዚህ ተዘግቶብኝ ታፍኜ ነው ያለሁት። እንዴት ነው እየኮተት አስገድዶ የወሰደኝን ሰው ማስገባው? ፍቅር፣ የዛሬውን ሁሉንም ነገር ትቼዋለሁ። ለመጨረሻ ጊዜ ግን አንድ እድል ሰጥሻለሁ። ይኸውልሽ ከሰዎች ጋር ያልሆነ መልስ ስትመላለሽ ስትጨቃጨቂ እንዳልሰማ። አሹንም ሮማንንም የማክበር ግዴታ አለብሽ። ምክንያቱም ቤተሰቦቻችን ናቸው፣ ከኛ ጋር አብረው እየሰሩ ነው። ስራትሽን ይዘሽ ተቀመጪ። ምን አደረኩ? ምን አደረኩ እንድትይ አይደለም ፍቅር፣ ይቅርታ እንድጠይቃቸው ፈልጋለሁ። እኔ ምንም አላጠፋሁም። ሶስቱም እኔን አይወዱኝም፣ ጠምደውኛል። ይኸውልሽ አታስቢ፣ እነሱንም አወራቸዋለሁ። መጀመሪያ ግን አንቺ ለእነሱ ጥሩ አመለካከት ይኖርሽ። ሮማንን እንኳን አታያትም? ያንቺ ኩያ ናት። በልጅነቷ ስንት ነገር አልፋለች። አሁን ደግሞ የቤት ሰራተኛ ናት። ነገ ደግሞ የት እንደምትደርስ ምን ይታወቃል? ምናልባትም እንዳደይ ጥሩ ቦታ ትደርስ ይሆናል። አደይ ጥሩ ነገር አድርጋለች እያልሽ ነው እማዬ? ፍቅር፣ አንቺ የሁሉም ሰው ጥሩ ባህሪውና መጥፎ ባህሪውን ስለማትለይ ነው። አደይ እኮ እኔ አያትሽ ታማዛ ላስታመማት በሄድኩ ጊዜ ቤቱን ቀጥለጥ አርጋ ነበር ስታስተዳድር የነበረችው አይደል? አዎ፣ ይህንን አምነሽ ተቀበይ። ይኸውልሽ ለሰው ያለሽ መጥፎ አመለካከት ታይና ጥሩ ሰው ሁኚ። ይሄ የመጨረሻ ጊዜ የምሰጥሽ እድል ነው። ካለበለዚያ ግን ካልሆነ እምወስነው ውሳኔ በጣም ከባድ ነው የሚሆንብሽ። ግን ምንም ግን ብሎ ነገር የለም። አበቃ፣ ያበቃለት ጉዳይ ነው። እኔ አላውቅም። በጣም ግራ ገብቶኛል። እንዴ ቆይ እኔ ምን አደረግኩ? ራሱ እኮ ነው አጉል ተጠራጣሪ ሆነ። እስኪ የቱ ጋር ነው እኔ ጥፋት? አላውቅም፣ ግን እንዴት ያደብረኝ። እንደዛ ማሰቡ ምንም ደስ አይለኝም። በቃ ስራ ላይ ከሆንክ ካላስቸገርክ ማታ ደውልልኝ፣ እናወራለን። ግን ምን ችግር አለው እንዴ? ለምን ነገሮችን አላውቅልህ? ምን አገልግሎት ነው? ሄሎ አደይ። ይመስገን ደህና ነኝ። በሰላም ገባሽ? ቤተሰብ ሁሉ ሰላም? በቃ እንኳን በሰላም ገባሽ። ይሄ ልጠይቅሽ ብዬ ነው። አዎ ተገናኝተን ነበር። ደህና ነች፣ አንቺ አታስቢ። እሺ አደይ በቃ አትጥፊ፣ ደውዪልኝ። ቻው። ቆይ ምን ማድረግ ነው? ዶክተር መምጣት ላሳውቅ ነበር። አይ ቲንክ ስመጣ ላይ ይሄን መሰለኝ። ለምን ቆየሽ? ወንድሜ ጋር ሄጄ ነበር። ቤዛ የምታረፍጂውን ነገር አቁሚ። እሺ ዶክተር። የቀረ ነገር አለ? አይ ያው ግን ካልደበረ እዚህ ትንሽ ልቆይ። ምን ትሰራለሽ እዚህ ነው ወይስ አሞሻል? አዎ ትንሽ። ምን ነው ምን ሆነሽ? ግን ዶክተር እዚህ ቁጭ ብሎ መዋል በጣም ያሰለቻል። አዎ ቤዛ፣ ግን ደግሞ ምርጫሽ። ከዚህ የተሻለ ነገር ይኖራል? ቁጭ ብለሽ ማትይባቸው ስራዎች አይጠፉም። ያው ምርጫሽ ስለሆነ ነው እንጂ። እሱማ ከአንተ ጋር መስራት ራሱ ደስ ይላል፣ እረፍት ነው አይደል? አዎ
ስለ አደይ ለምንድን ነው መጥፎ ነገሮችን ያገርሽ? መጥፎ ነገር? አረ መቼ? እኔ ምን አልኩ? የሰው ነፍስ ልታጠፋ ምግብ ላይ መርዝ እንደጨመረች ነበር አንቺ ነገርሽ። እሷ ግን ከዛ ቤት የወጣችው በሌላ ምክንያት ነው። አይ ማለቴ ያው ሲሉ የሰማሁት ነው እንጂ እርግጠኛ ሆኜ አይደለም። ግን አደይ በራሷ የቤት ሰራተኛ እንደነበረች ነገረች? አዎ ነገረች። የወጣችበትን መንገድ አጫወተች። ጎበዝና ታታሪ ልጅ ነች አይደል? አዎ። ስለ እሷ እኮ ስትነግሪኝ እኮ በጣም የምትተዋወቁ ሰዎች መስለሽ ነበር። እሱማ በደንብ እንተዋወቃለን። በምን ተጋጫችሁ እንዴ? አረ ተጋጭተን አናውቅም። አይመስለኝም። ስለ እሷ ስታወሪ እኮ ኖርማል አይደለሽ። አደይ ከፍቅረኛ ጋር ለያይታኛለች። አፍቅረሻል? እኔ ሳልሆን እሱ በጣም ነበር የሚወደኝ። በዚች አደይ ምክንያት ነው እንጂ የቀረሁት። ይሄኔ እናት አሜሪካ ነበርኩ። እንዴት? ታሪኩ ብዙ ነው ዶክተር። ግን አንተ ያግል ጠይቅሽ? ምን? አንድ ጓደኛ ነበር ሄኒ፣ ካናዳ ያለው በስልክ ማውራው ማለት ነው። አዎ አይ ቲንክ አውቄዋለሁ። ይሄና አንድ ታካሚውን አፈቀረ እና ከኔ በላይ ደግሞ አንቺ ስለ ሴቶች ታውቂያለሽ እና የሆነ ጥያቄ ልጠይቅሽ ነበር። እሺ ንገረኝ። ጓደኛዬ ታካሚውን በጣም ወዷታል እና ትናፍቀዋለች፣ ሊያወራት ይፈልጋል። ነገር ግን የሁለቱ መንገድ በጣም የተለያየ ነው። መቼም አንድ ሊሆን አይችልም። እንዲሁም ደግሞ እሷ በቅርቡ ልታገባ ነው። ግን ደግሞ እሱ በጣም ይወዳታል። እንደ ሴት አንቺ የምትመክሪኝ ነገር ይኖራል? ብቻ አደይን እንደሆነ ፈቀረት። እሷን ስፔል ለምን ደነገጥሽ? ሲጀመር እሷ ያውቃት ሌላ ሴት ነች። እኔም አላውቃትም። ይንገራታ። ምናልባት እኮ ማፈልገው ትዳር ውስጥ ይሆናል የምትገባው። እንዴት ማለት? የምትወደውን ሰው ነው የምታገባው። ትወደዋለች? እንደዛ ከሆነማ ከባድ ነው። ያው አርፎ ቢቀመጥ ይሻለዋል። ወይ ደግሞ እንደ ገጠር ልጅ ጠለፋ ለምን አትጀምሩም? እየቀለድሽ ነው እንዴ? ይኸው ስንት ሲንግሎች በሞላንበት ባለትዳር ሴት ምን ታደርጋለች ዶክተር? በይ ቤዛ፣ እኔ ቁም ነገር ነበር ያዝኩት። አንቺ እየቀለድሽ ነው። በዚህ ይብቃል። እርግጠኛ ነህ ዶክተር? ሌላ ምንም ማማክር ነገር የለም? ታሳፍሪያለሽ ቤዛ። እንዴ ምን አደረጉ? ልጅ ነሽ እንዴ? የነገርኩሽ ነገር እኮ እያዝናናሽ። ኧረ አይደለም ምስኪን ጓደኛ ግን ሲያሳዝን። እሺ በቃ ወደ ስራሽ ተመለሽ። እሺ ዶክተር። ግን ዶክተር ከፈለከኝ ያለው ጥረኝ። ያው ለጓደኛም ቢሆን እኔ ያለውለት። ቤዛ ቆይ ምንድን ነው የገበጣጠርኩት? አሁን አደይ መሆኗን ካወቀች በጣም ነው የሚደብር። ቆይ ጭራሽ ከኔ አልፎ ስሜቴን ለሌላ ሰው መናገር ጀመርኩ። እንደዚህማ አልቀጥልም። ቆይ ምንድን ነው ያስነካች? እማዬ ወይ ልጅ፣ በስልክ ስናወራ ግን ለምንድን ነው እንደዚህ ተቆጣሽ? ምን ነው ችግር አለ እንዴ? አይ አየኔ ነገር አንቺን ሳይ እኮ ንዴቴ ሁሉ ጠፋ። እናቴ በጣም ናፍቀሽ ነበርኩ። እኔስ ብቴ እንዴት እንደናፈቅሽ ልጅ። በዚህ ላይ ደግሞ ከተያየን እኮ ስንት ጊዜ ሆነን ብለሽ ነው። ላንቺ መመኝልሽን ህይወት ሳላኖርሽ ወደዚህ መምጣት አልፈለኩም ነበር፣ ግን ፈጣሪ ያልሆነና መጣው። አይ የኔ ልጅ አሁን ከዚህ በላይ እንዴት ልታኖሪ ነው? የአያትሽን መሬት እንደሆነ መሰረቱ ተጥሏል። አንቺ እንጂ በሰው ቤት እድሜሽን የጨረሽው። እሱ እንደምንም ተሰርቶ እንዲያልቅ እኔ ብር ልክልሻለሁ። እዚህ ቤት ውስጥ መኖር የለብሽም። አይ ልጅ አንቺስ ብትሆኚ ከየት ታመጪዋለሽ? ለራስሽ ስራ አቁመሻል። ከየት ብለሽ ነው የምታመጪው? ነግሬሽ አይደል እማዬ? ለሊ እኮ ከጎን ያለች። ለሊ የምትያት ጓደኛሽ ነች? ለሊ ጓደኛዬ ብቻ አይደለችም፣ እህቴም ናት። አዎ ነግረሽ ነበር ልጄ። ታዲያ ምን ነው እሷን ልጅ ይዘሻት ብትመጪና ብታስተዋውቂ? አስበን ነበር፣ ግን እሷ መምጣት አልቻለችም። ትንሽ ስላመማት ሆስፒታል ሕክምና አለባት። ወይ ልጄን ምን አገኛት? በጣም አሟታል እማዬ። ወደዚህ ስመጣ ራሱ ልቤ እየፈራብኝ ነበር። ግን ቆይ ለምንድን ነው እንደዚህ አጣድፈሽ የጠራሽኝ? ምንድን ነው የተፈጠረው? ምንድን ነው ያናደደሽ? አይ ይኸውልሽ የኔ ልጅ። ማን ነው? ይግቡ። እንደምን ዋላችሁ? እግዚአብሔር ይመስገን። ኖር ሰላም ናችሁ? እንዴት ናችሁ? እግዚአብሔር ይመስገን። እንዴት ነሽ አደይ ልጅ? እንዴት ነሽ? ይመስገን ደህና ነኝ። እንኳን ለቄሽ በሰላም ብቃሽ። አመሰግናለሁ። ቆይ ምን ፈልገህ መጣ? አይንተን አባቷ ናቸው። በጣም ናፍቃኛለች፣ አይኗን ሊያት ብሎ ይላኩኝ። ከመቼ ጀምሮ? ቆይ ደግሞ መምጣቷን እንዴት አዩ? ሌላ ሶስተኛ ሰውስ ምን ያስፈልጋል? ከናፈቋት ራሳቸው መተዋያዩ። እንዲህ ነው እንዲያ ነው አላሉኝም። ብቻ ፀሐይ ልጄን አደይን ይዘህልኝናን ያሉ። አይ
አይሆንም ብያለሁ። ከናፈቋት ራሳቸው መጥተው እዚህ ያዩዋታል እንጂ ልጅ አትሄድም። ኧረ ተይ እንዴ አይባልም እንዴ። ኧረ ተይ እማዬ ችግር የለውም ደርሼ ልምጣ። አይሆንም አልኩኝ አደይዬ፣ እሳቸው ጋር አትሄጅም። ለምን እማዬ? አባዬ እኮ ደውሎ እንድመጣ እየጠየቀኝ ነበር። አንድ አፍታይቸው ልምጣ። ገና ከመምጣትሽ ወይ በቃ ብርሃን ትምጣና ከሷ ጋር እንሄዳለን። አይ የብርሃንን ነገር እንኳን ታዩ። አንዴ ከወጣች መች ትመለስና አንዴ ውሃ ለመቅዳት ወንዝ ስትወርድ፣ አንዴ ጫካ ሄዳ ማገዶ ስትለቅም፣ ሲናገሯት ደግሞ ቶሎ ነው የምታኮርፈው። ግድ የለም ብርሃንን ከሜዳ አይቻታለሁ። እግረ መንገዷን በዛው ታገኛታለች። ነይ እንሂድ አደይ። እማዬ በቃ እንዳፍታ ደርሼ ልምጣ። ይኸውልሽ ልጅ የአባትሽን ውሳኔ እኔ ሳልሰማና ሳልስማማበት እሺ ብለሽ እንዳትቀበይ እንደው አደራሽን። ችግር የለውም እማዬ አታስቢ። አንቺ ሳትሰሚ ምንም ነገር አይወሰንም። ሰላም ብዬ ቶሎ እመለሳለሁ። እሺ ቶሎ ነይ ታዲያ። ባቡሬ እዚህ ቤት ማንም ሰው ያለ አይመስለኝም። ለምን ከዚህ አካባቢ አንሄድም? ከዚህ ሌላ ደግሞ ሌላ ቤት ያላቸው አይመስለኝም። ሄሎ አንተ ውሻ ትሰማኛለህ? እናቴን አሁኑኑ ልቀቃት፣ ካልሆነ ደግሞ የገባበት ገብቼ ነው የምገልሽ። ለሊ ትሰማኛለህ? በሁለቱም ምንም አይነት ቀልድ አልፈልግምሽ። ስማ እቀየርብሃለሁ። እናቴን አሁኑኑ ልቀቃት። ሄሎ ውሻ ምንድን ነው ያለ? ለሊን ካላመጣት ነው። ታዲያ ለምን አትስማማ? ያማል። እንዴት ነው ለሊና ሳልፌ ስቼ እናቴ ማድ ነው? ለሊና ስጣት እያልኩ አይደለም፣ ግን ቢያንስ ተስማምቻለሁ በለውና ማዞሪያ የት እንዳለች ነው። ስማ ሰውየው በጣም አደገኛ ሰው ነው። እንደዚህ ካርኩ ሁለቱንም ማጣቸዋለሁ። ይህ ውሻ የቢዛው እንዴ? ይሄም እጁ አለበት። ወይ ዳይመንድ ምን እያደረክ ነው? ምን አባ እያደረክ ነው? እናቴ የት ነች ያለችው? የማን እናት? አታስመስል። እዚህ ምን ልታደርግ መጣ? ሰው ቀጥሮ። ሰውማ ሰው ነው። መቼም ማውሪያ አይደለም። ትሰማኛለህ? አሁን ውሸትም ሆነ ማስመሰል አልፈልግም። እሺ እናቴ የት ነች ያለችው? ምንድነው የምትለኝ? ያንተ እናት ጥቁር ትሁን ቀይ እኔ ታውቃለሁ። እና ምን አባ ልታደርግ ነው እዚህ የመጣው? እሸውደን እየሞከርክ ነው? አረ ስለፈጠራችሁ እኔ ምንም አውቀው ነገር የለም። ዝም ብዬ ነው ራሱ እዚህ ሰፈር የመጣሁት። እንደውም ነው ምንድነው የምናደርገው? እውነቱንና እናቴ የት እንዳለች እስኪነግረኝ ድረስ አለቀው። ልቀቁኝ! አሁን እኔ ምንም አውቀው ነገር የለም አልኳችሁ እኮ። ምን እያደረጋችሁ ነው? ዝም በል ወደዛ። ምን ማላቅ መሰለህ? ወሽካታ ናዛንድ ትሰማኛለህ? ዛሬ እገልሃለሁ። እሺ በጣም ጥሩ። ያቺ አውራሪስ የመሰለች እህት ጋር ይደወልላታል። ሬሳ ሳጥን ትገዛለች። ቀብር አስፈጻሚ ጋር ትደውላለች። ወደ አባትህ ትሸኛል። ወዴ እሱ መሰለኝ ነገር አሹ በበር ማንም ሰው አለ? ኧረ ማንም የለም። ምን ነው? እርግጠኛ ነህ? አዎ ሮማኔ እርግጠኛ ነኝ። ያቺ ቤዛ ግን ወንድሜን ብላ መታ ነበር። ቲያዋላ በቃ እትዬን ላስፈቅድ ብዬ ወደ ቤት ገብቼ ስመለስ የለችም። በምን ቅጽበት እንደሄደች አላውቅም። ለምን ሄደች? እንጃ ምን አውቄላት። በዛ ቅጽበት ነው ማለት ነው ወጥቶ ሄዱ? ያሸፋፋ ነው። አንቺ ለትዬ ምን አናገርሽ? የፍቅር ነገር እንደው ታውቂዋለሽ። ጠምጥማ ወደ ራሳችን ነው ሰበቡ የምታረገው። እሱማ ዋሹ ልክ ነህ። ታዲያስ እኛ እኮ ዝም ብለን ነው እንጂ ፍቅር ለራሷ መላ አታጣም። አዎ ኋላ ጥፋቱን ሁሉ ወደኛ ነው የምታረገው። ስለዚህ ዝም ማለቱ ይሻላል። ሞያ በልብ ይላል ያገሬ ሰው። አሹ ቁጭ በል። ስለተፈጠረው ነገር ምንም መስማት አልፈልግም፣ ግን እንዴት እንደምንኖር መነጋገር አለብን። እሺ ትይ። አሹ ካሁን በኋላ እዚህ ቤት ውስጥ ምንም አይነት ጭቅጭቅ ንትርክ መስማት አልፈልግም። እሺ ትይ። ይቺ ነገር ግን ለፍቅርም ተነግሯታል? አዎ ለሷም ነግሬያታለሁ። ካሁን በኋላ ሁለታችሁም ከሷ ጋር የምትፎካከሩትን ነገር ታቆማላችሁ። ምንም አይነት መጥፎ ንግግር፣ ድብድብ፣ ይሄ መነጫነጭ ምንም መስማት አልፈልግም። እሺ ትይ። ሮማን ይሄ ነገር ላንቺም ነው። ከፍቅር ጋር ምንም አይነት ጸብ እንዲኖራችሁ አልፈልግም። አይ ብላችሁ ትእዛዜን ካላከበራችሁ ግን ውሳኔው ከባድ ነው። ሮሚ እሺ በሉ ወደ ስራችሁ ተመለሱ።
እንደዚህ በማስጠንቀቂያ ካልሆነ እኔ እናንተን የዕለት ተዕለት ጭቅጭቅ መስማት አልችልም። ሰልችቶኛል። እንዴ የት ሄደች? ማን ነው? ለሊ ሩታ እንዴት ነሽ? ሄሉ እንዴት ነሽ? ለሊና የተሻታል እንዴ? እንዴ እነሱም ብዬ ነበርኩ የመጣሁት። የሉም እንዴ? አደይ ገጠር ሄዳለች። የምርሽ ነው? አዎ፣ ግን ደግሞ ለሊ ቤት የለችም። የት ሄዳ ነው እንዴ? ለምን ተደናገጥሽ? ስትገቢ ጀምሮ የለችም እንዴ? አረ ነበረች። እረፍት አድርጊ ብያት ነበር የሄድኩት። ስመለስ የለችም። እሱ ቆጥታ ነው የሚሆነው። አንቺ አትጨናነቂ። አይ እንደዛ አይደለም ሄሉዬ፣ ለሊ በጣም ታማለች።